ምን ማድረግ እንደምችል ስለምታቅ ማለት ነው። ምን ማድረግ እንደምችል ስለምታቅ ጭንቅላቴን ስለምታቀው በየደቂቃው ነው ስልኩን የምታጠፈው። አሁን እመጣለሁ። እሺ ኤፍሬም ነህ? አዎ ምን አገባ ኤፍሬም ነው ማለት ነው። አገባ ምኑ ነው የሚቀርብኝ? ይኸውልህ እየሰማኸኝ ከሆነ ማለት ነው ያለህበትን ቦታ ብቻ ንገረኝ። እኔ ያለህበት እመጣለሁ። አንተ እኔ ጋር መጥተህ ምናምን የምታስፈራራኝ የምትደነፋብኝ አይነት ሰው አይደለሁ። እኔ ያለህበት ቤትህ ያለህበት ጓዳ እመጣለሁ። ሲጀምር እኔን ፈርተህ ነው መሰለኝ ቤት ራስ መምጣት ያቆምከው። እሺ የት ልምጣልህ? አሁን ማይክልዬ ጃክሰን ናውንዱ የሚዲያው መሪ አላሳልፍ አለኝ ውሻው በመንገዱ። ሰበር ዜና። ሰላም ጤና ይስጥልን። የሰዓት ዜናችን ጀምረዋል። አድማጭ ተመልካቾች ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቶፍዬ እንኳን አሁንም በድጋሚ እንግዲህ ቶፍ ታሪክ ሊሰራና እንዲሁም አቶ ኤፍሬም ማስፈራሪያ እንዳደረሰበት እየተናገረና እንዲሁም ምን ታመጣለህ ና ያለህበት ቦታ ወንድ ከሆንክ ግጠም ሲለው ቶፋዬ ደግሞ ያበጠ ይፈንዳ አሳይሃለሁ እንኳን እንዳንተ አይነት ሽንታሙ አይደለም እኔ ስንት በረሃ ገብቼ ስንቱን ያንበረከኩ ወንድ ነኝ ሲል ቶፋ ቲዩብ ተናገረ። ቶፋ ቲዩብ እስከዛሬ የሚዲያው መሪ የምትሆነውን የት ሄደህ ነው? የኔ አንገት ደፊ ነህ እኮ በጣም ጀግና ወንድ። አረ ወይኔ እናቴ ቶፋን የወለደች እናት እውነት ተባረክ ብያለሁ። ታዲያ ኤፍሬም ተብዬ እንደዚህ ሲደወልልህ በሌላ ሰው ስልክን ከማስነሳት ለምን አንተ ወንድ ሆነ ቶፋን አታወራውም? ስለዚህ ሁሉም ሰው ዜድዬ ቶፋ በዛሬው ቪዲዮ በሚለቀቀው ቶፋ እነ ማይክል ጃክሰን ጋር ሄዶ ታሪክን ቢሰራልን እያሉ ክብራን አድማጭ ተመልካቾች ተናገሩ። ታዲያ አሁንም የሚዲያው ጫጫታና የቲክቶኩ ጋጋታ እስካሁን ጦርነቱ አላበቃ ብሎ 10ኛው የክፍለ ጦር ዘመቻችንን እየዘመትን እንደሆነ እንግዲህ ማንኛው ጎል እንደሚያስገባ ይሄ የታወቀ ነው እላለሁ። በቲክቶክ መንደርማ አልተቻሉም አናብስቶቹ። ሌሊት ገባ ስል ማን ነው የነካው ማይክል ጃክሰንን ደፋሩ እያሉ እየፎከሩ ቢያሳዩንም ታዲያ ዛሬም የቀጠለው ሩምታ ቶንዬ በፍጹም እኔ እንደዚህ አይነት አይቼ ሰምቼም አላቅም። እስካሁን የወንድ ምቀኛ አጋጥሞኛ ያቅም ብዙ ነገሮችን ሰርቻለሁኝ እንደዚህ አይነት ግን ሸይጣን አይቼ አላቅም በማለት ቶዬ ቢናገርም ግን ኮሜንታተር እንዳለ ቶዬ ያለህበትን ቦታ አንተ ብቻ ንገረን፣ የፈለከውን ነገር እናርግልህ፣ ማይክል ጃክሰንን ከዚህ ጉድ አውጣልን በማለት እንግዲህ ኮሜንታተሮች ቢገልጹለትም ቶዬ ዘራፍ እያለ የቶፕ ቲዩብ ግን ከአንድ 3 ቪዲዮ ዩቲዩብ ነው ያለው መሰለኝ። እዛም ሴት ቶዬ እዛም ሴት ቶዬ ነው። ቶዬ ማለት ፈጥኖ ደራሽ። እኔ እውነቴን ነው የምልህ አንተ ይሄን ማይክል ጃክሰንን ከዚህ ውስጥ ካወጣህልን እውነቴን ነው የምልህ 4 ኪሎ ቁጭ አድርገን ነው እንግዲህ አብይ አህመድን የምንነቃቅለው ስል እኔም ከዚሁ አሳስባለሁ። ክብራን አድማጭ ተመልካቾቼ የማይክል ጃክሰን አንገቱ ላይ ባደረገው ሀብል እጁን በደረቶቹ አድርጎ ሀብሉን እያሻሸና ሰዓቱ ላይ ምንም ነገር እንደሌለው ነው እያሳየን ያለው። ታዲያ ዜድዬ ምን አዲስ ነገር አለ ለምትሉ እንግዲህ ወንድምየው ዲቭ ይዞት ወጥቷል። ይዞት በወጣበት ቦታ ላይ ምን ነገር እንደሚፈጠር ዛሬ መቼም ታሪክን ተሰርቶ እንደሚመጡ መቼም አያሳፍሩንም ብዬ አምናለሁኝ። ይሄም ታዲያ በቶና እንዲሁም በዲቪዬ መካከል እንዲሁም ቡዜ እነዚህ ሰዎች ታሪክን እንደሚሰሩ ለተነሱበት አላማ ምንም በቃ ቆርጠው የተነሱና ታሪክን ይሰራሉ። ስለዚህ እናንተም ተረጋጉ ማለት ነው። ብዙ ጥላቶች አብሶ የሩታ አድናቂዎች ነን የሚሉ በጣም እየተንጫጩ እንደሆነና ዜድዬ አረ የሩታ አድናቂዎች ምንድነው ጉድ የፈላባቸው ማይክል ጃክሰንን እንደዛ አንፈልግም ብለው ሩምታ ሲያወርዱበት የነበረውን ዛሬ ደግሞ ሸበላዬ የኔ ሸበላ ፍቅር እስከ መቃብር እያሉ እያቀነባበሩ ነው። ሐምሌ 4 እንገናኝ ስቲ ዜድዬ ሐምሌ 4 የሩታ እና የማይክል ጃክሰን ሰርግ ነው ዜድ ደብቃን እንጂ ሲሉ እነ ትክክል
አሳውቁ ለምትሉኝ፣ አዎ ሐምሌ 4 አዳዲስ ነገሮች ሊፈጠሩ ይችላሉ። ሐምሌ 4 ወይኔ እናቴ። ሁለተኛ ሩታ ልጅ ከወለደ በኋላ እንደገና ሰርጋለ እንዴ? አረ ተው አታስቁኝ ማለት ነው። ነገሩን ምን አለ መሰላችሁ፣ እነሱ ብዙ ጊዜ እነ ትክክሎች በተስፋ ስለሚሰነቁ እንጂ እኔ ሐምሌ 4 አዎ ሐምሌ 4 ምን ሊፈጠር ይሆን? ሐምሌ 4 ሩታ 300 ሺህ የሚገባበት ነው ወይስ ምንድነው? ሐምሌ 4 ስለዚህ እየቆራረጣቸው እንደሚከርሙ የሐምሌ 4 ነገሩ እንግዲህ ሐምሌ 4 ሊገባ 1 ወር ከምናምን ነው መሰለኝ የቀረን ማለት ነው። እስከዛ ድረስ እንግዲህ እኔ ዜድ ለሩታ ያንገት የግር አልቦ አረ ምኑ ይቀራል ብላችሁ ነው እንደዛ ስጦታ ብናደርግ እና ታዲያ እና በ3 አመት እንግዲህ አገባይ ደግሞ ሁለተኛ ሲባል ዱባይ ላይ እንደዛ ተደርጉ ደግሞ አሁን ኢትዮጵያ ምድር ላይ አላላችሁም? እኛማ እውነት በጥቁር አህያ ነው የተረገም ነው እያሉ የማዳም ቅመሞች እድላቸውን እያልከሰከሱ ዘወር ብላ ለማያታያቸው ሴትዮ እንኳን እያጨበጨቡ ቢገኝም ግን አሁንም የፍቅር ጀማአ ያበጠው ይፈንዳ ከኛ ጋር ውጊያ ጀምሩን እያሉ ቲክቶክን አንቀጥቅጠውት እነሱ ናቸው ቲክቶክ ሁሉ ስገባ ያሉት እላቸዋለሁ። ስለዚህ ቶዬ አሁንም ይሄንን ታሪክ አበስረን እኛም አንተን ላይክ ሼር በማድረግ 100 ሺህ እንደምናስገባ ቻሌንጅ ሰተን ባለሙሉ ተስፋ ነኝ ስል እኔ ዜድ ሾው አክባሪህና አድናቂህ እገልጽልሃለሁ እላለሁ። ይድረስ መቼም አይ ዜድ ከቶዬ ደግሞ ምን ተፈጠ እንዴ? ቶዬ እንዴ ቶ አረ ተው እንጂ ተው። ስለዚህ ይሄንን ይመስላል የኤፍሬም